ሃይ ሰላም ቡና ስኮላርሺፕ እና ይህን ቪዲዮ የምትከታተሉ በሙሉ ስሜ ኢዮቤድ ብርሃኑ ጳውሎስ እባላለሁ። ይህን ቪዲዮ ለመስራት የተገደድኩበት ዋናው ምክንያት ምንድነው? ቡና ስኮላርሺፕ ያመቻቸውን መልካም እድል በመጠቀም የማስተርስ ዲግሪ ትምህርቴን ለመማር በስዊድን ሀገር በስኮቭድ ዩኒቨርሲቲ ማለት ነው። የሃይስኩል ትምህርቴን የተማርኩት ወላይታ ሶዶ ሲሆን የመጀመሪያ ዲግሪ ትምህርትን የተማርኩት ደግሞ በአርባ ምንጭ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ዲፓርትመንት ነው። ከዛም በኋላ ደግሞ ከተመረኩ በኋላ በአካዳሚክ ኢንስቲትዩሽን እና አሁን ደግሞ በባንኪንግ ኢንዱስትሪ በኔትወርክ ማኔጅመንት እና በሳይበር ሴኩሪቲ ዲፓርትመንት እየሰራው እገኛለሁ። ስለዚህ በዚህ ዘርፍ ደግሞ በምሰራበት ጊዜ የተለያዩ ቻሌንጆች ይገጥሙናል። ስፔሻሊ ሳይበር ሴኩሪቲ ላይ የተለያዩ እኔ የሚሰራው ፋይናንሻል ኢንስቲትዩሽን ስለሆነ በጣም የተለያየ ሳይበር አታክ ይገጥመናል። ስለዚህ ይህን ሳይበር አታክ ደግሞ አሁን ባለኝ እውቀት ሊሚትድ እውቀት ስላለኝ በዚህ ኬፕብል ስላልሆንኩኝ ያንን ሁላ ላይክ አታኮችን ማኔጅ ማድረግ ወይም ደግሞ ዲፌንድ ማድረግ ስለማልችል ፈርዘር ትምህርት አስፈልጎኛል የግዴታ። ለምን ይህን ተምሬ መጥቼ ለሀገሬም ሳይበር ሴኩሪቲ ላይ አንድ ስቴፕ ወደፊት በማስኬድ ለምን ቴክኖሎጂ እያደገ ሲሄድ እንደዛው ደግሞ አታኮችም እየበዙ ይሄዳሉ። ስፔሻሊ ባንኪንግ ኢንዱስትሪ ላይ ትራንዛክሽኖች የተለያዩ ሚሊየንስ ትራንዛክሽን በመካሄድበት ማለት ነው። ስለዚህ ይህንን ለመመከት ግዴታ እውቀቴን ማሳደግ አለብኝ። ስለዚህ ዴታ አናሊቲክስ እና ዴታ ሳይንስ ፊልድ መማር ነበረብኝ የግድ። ለምን ቨልነራቢሊቲዎችን ትራብል ሹት ለማድረግ ማለት ነው። ስለዚህ አመልክቼ በስኮቭድ ዩኒቨርሲቲ አድሚትድ ሆኛለሁ። ስለዚህ ይህን ደግሞ ቡና ስኮላርሺፕ ያመቻቸውን አሪፍ አጋጣሚ በመጠቀም የራሴን እድል እንድጠቀም እናንተም ደግሞ ቮት አድርጋችሁ መርጣችሁኝ ትምህርት ሊዱላ ተጠቃሚ እንደሆነ ታንኪዩ።